ለካ የማይነገሩ ነገሮች አሉ። ለካ የማይወሩ ነገሮች አሉ። በሕይወታችን የደረሱብን ከባባድ የሆኑ የማንናገራቸው ነገሮች አሉ። የማንጽፋቸው ነገሮች አሉ። ውስጣችን ይዘን ብለን የምንይዛቸው የምናስቀምጣቸው ነገሮች አሉ። አንድም ጥበብ ነው የሚነገረውና የማይነገረው ለይቶ ማወቅ። ግን ደግሞ ልንናገራቸው እየፈለግን ልናወጣቸው እየፈለግን ለካ የማንናገራቸው ነገሮች አሉ። ውጠን የምንይዛቸው ለካ ነገሮች አሉ። ሆድ ይፍጀው እንዳለ ጥላሁን ገሰሰ የክብር ዶክተር ሆድ ይፍጀው እንዳለ ሳይናገረው ሄዳለ። በዓሉ ግርማ የት እንደገባ እስካሁን ድረስ ሳናውቅ የማያውቅ ሰው ቀርቶ ነው ዝም የተባለው። ከማይነገሩ ቻሉ በሕይወት እኔ ካውንስሊንግም ስለምሰራ የማይነገሩ ነገሮችን መጥተው የሚነግሩኝ ሰዎች አሉ። የማይነገሩ የሚባልባቸው አውጥተን የማንጽፋቸው የማንናገራቸው ነገሮች አሉ። ግን ያበስሉናል። ምንም አይደለም። ማቺዮር እንድናደርግ ያደርጉናል። ትናንትና አንድ እማክማት ሴት ነበረች። ኬዝ መናገር ይቻላል፣ ስም ነው መናገር የማይቻለው። እና ምን መሰላችሁ ኬዟ? ሐሳብ ሲበዛባት በጣም ስትጨነቅ እጇ አይሰራም፣ እግሯ አይሰራም፣ ሽባ ትሆናለች። እጇም እግሯም አይሰራም፣ መንቀሳቀስ አትችልም። ለሰዓታት ቁጭ ትላለች። በጣም ከተናደደች ወይም በጣም ከጨነቃት እጇ መስራት ያቆማል፣ እግሯ መስራት ያቆማል። ለሰዓታት ቁጭ ትላለች። ኒውሮሎጂስት ጋር ሄዳለች፣ ታክማለች። የአጥንት ሐኪሞች ጋር ሄዳለች። ካልሲየም ቫይታሚን ዲ ሰጥተዋታል። ችግሯ ግን ምን መሰላችሁ? ማይንዳችን ጭንቀትን፣ ንዴትን፣ ፔይንን የሚለውጥበት መንገድ አለው። አንደኛው ሶማታይዜሽን ይባላል። ሰዎች ይመጡና እዚህ ያቃጥለኛል፣ እዚህ ጀርባዬን ያመኛል፣ ሄድን ያመኛል፣ ጉልበቴን ያመኛል፣ ሆዴንም ያመኛል፣ ደረቴን ያመኛል ይሏቸዋል። ችግሩ ያለው እዚህ ውስጥ ነው። ወደ ሶማታይዜሽን ወደ ፊዚካል ፔን ተቀይሮ ነው። ይሄኛው ደግሞ ሂስቴሪካል ኮንቨርሽን ይባላል። ሂስቴሪካል ኮንቨርሽን ማለት አእምሮ ውስጥ ያለው ሐሳብ፣ ጭንቀቱ፣ ፔኑ ይለወጥና ሰውየው ሽባ ይሆናል። እጁ አይሰራም። ነርቡ ደና ነው፣ ጡንቻው ደና ነው። ግን አእምሮ ውስጥ ያለው ጭንቀት ተለውጦ እግሩን ሽባ ያደርገዋል። ጭንቀቱን ስታነሱ እግሩ ይስተካከላል። ሂስቴሪካል ኮንቨርሽን ይባላል። ምን ማለት ነው? ፔኑን ኮንቨርት አድርጎ ወደ አካላዊ ሽባነት ይቀይረዋል። ይሄንን እንደጨወጥ ከቻለ በሕይወታችን ደግሞ የሚደርሱ ፔኖችን ኮንቨርት ማድረግ ትችላላችሁ ወደ ድል። ፔኑን ወደ ጌን ኮንቨርት ማድረግ ትችላላችሁ። እያንዳንዱን ቻሌንጅ ልትጠቀሙበት ትችላላችሁ። አንዳንድ ጊዜ ሆ ብለው ሰዎች ሲነሱባችሁ ድንጋጤም ፍርሃትም ስላለ ሩጡ፣ በኃይል ሩጡ። የምትሮጡት ግን ወደ ሜዳ አይሁን፣ የምትሮጡት ወደ ተራራ አይሁን። ወደ ተራራ ሩጡ። እያባረሯችሁ ነው። ሩጡ 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 ሩጡ። አባረሯችሁ። እነሱ ሲደክማቸው እናንተ ስታዩ ተራራው ጫፍ ላይ ናችሁ። እነሱ ግዛታችን ያሉት ያሳደዷቸው ሰዎች የመጣባችሁን ነገር ወደ ጌን ለወጣችሁት ማለት ነው። ተራራ ወጣህበት፣ ተራራው ጫፍ ላይ ወጥተህ ከላይ ታያቸዋለህ። ሲያሳድዱ ሩጥ። የምትሮጠው ግን ወደ ከፍታ ይሁን። እያንዳንዱን ቻሌንጅ መለወጥ ተማሩበት። ፈረንጆቹ የሚሰሩት ሰርፊንግ የሚባል ስፖርት አለ። ይሄ ውሃ ላይ እንደዚህ የሚጫወቱት እሱ ማዕበል ከሌለ ልትጫወቱት አትችሉም። ዌቭ መኖር አለበት። ንፋስ ሲመጣና ውሃን ሲያነቃንቀው ማዕበል ሲያመጡባችሁ እናንተ ሰርፍ አድርጉበት፣ ተጫወቱበት፣ ወደዛ ብረርበት። ከዛ ውሃው ላይ እንደገና ወደዚህ ብረርበት። አትተክስ ስለ ማዕበሉ። ኮንቨርት አድርጉት። ማይንዳችን መለወጥ ይችላል። ህመሙን ወደ በጎ ለውጡት። ቻሌንጁን ወደ ድል ለውጡት። እኔ በሕይወቴ የሚመጡ ማዕበሎችን እያንዳንዳቸውን እንጠቀምባቸዋለሁ። ባለፈው አንድ ሰው የሚተናኮለኝ ጽሑፍ ጻፈ። ስለ አምላክ ነው የጻፈው እና ትንሽ ጥሩ አልነበረም። አሰብኩኝና አሁን ይሄንን እጠቀምበታለሁ አልኩኝ።
ምን እጠቀምበታለሁ? ስለ አምላክ አይደል ያነሳው? እኔ ስለ አምላክ እናገርበታለሁ አልኩና የዶክተር ወዳጄን አምላክ ብዬ ፌስቡክ ላይ በጣም የተነበበ አስደናቂ ስለ አምላክ የተናገርኩበት። እሱ ምንድነው? አታክ ነበር። እኔ ምን አደረኩ? ስለ አምላክ የተናገርኩት። ስለዚህ ማይንዳችሁ ኮንቨርት እንዲያደርግ እርዱት፣ ተጠቀሙበት። ራሱ መሳሪያ ነው። ፔን ሲመጣ ፔኑን ወደ መልካም ነገር ለውጡበት። ቻሌንጅ ሲመጣ ለመልካም ተጠቀሙበት። የሚያሳድዷችሁ ሲመጡ ወደ ተራራ ውጡበት። እነሱ መውጣት አይችሉም። እዛ ጋር እናንተ መውጣት ትችላላችሁ። በህይወት ዘመናችሁ የሚጠቅማችሁን ነገር ልነግራችሁ ፈልጋለሁ። ለሥራ ስኬት ክሪኤቲቪቲ እንላለን፣ ኢኖቬሽን እንላለን፣ ትጋት እንላለን፣ የሥራ ፈጠራ እንላለን። እውነት ነው። ግን ከዚህ ጋር አብሮ ልክ በሳምራዊት ሕይወት ውስጥ የሠራ መሠረታዊ የሆነ ፋውንዴሽናል የሆነ አንድ ነገር አለ። እሱ ምንድን ነው? ካራክተር የሚባለው ባህሪ ነው፣ ጸባይ ነው። ያለ ካራክተር የትም አይደርስም። ያለ ካራክተር የትም አይወጣም። ያለ ካራክተር ተራራ እንኳን ቢወጣ ከፍታ ላይ ብትወጡ እንኳን ከፍታው ላይ መቆየት አትችሉ። ካራክተር፣ ባህሪ፣ ጸባይ ዛሬ ራሳችን እንድናይ ይፈልጋሉ። ምሳሌ ልስጣችሁ። ምሳሌ ነው። አንድ በጣም ጎበዝ የፊልም ተዋናይ አለ እንበል። ምሳሌ ነው እና ይሄ በጣም ጎበዝ ተውኔት ሲተውን እጅግ በጣም ጎበዝ የሆነ ተዋናይ ቀረጻ በሚኖርበት ጊዜ 2 ሰዓት አርፍዶ ነው የሚመጣው። ወይም ደግሞ እስከነጭራሹ ስልኩን አጥፍቶ ይቀራል። ከመጣም ከዳይሬክተሩ ጋር ይጣላል፣ ከካሜራማን ጋር ይጣላል፣ ከሳውንድ ማን ጋር ይጣላል። ምንድን ነው የሆነው? በጣም ጎበዝ ነው፣ በሙያው በጣም ጎበዝ ነው። ካራክተሩ ችግር አለ፣ የባህሪ ችግር አለ። ስለዚህ የትም አያደርስ፣ ረዥም ጉዞ መጓዝ አይችልም። ነጋዴ ነች፣ ቢዝነስ ስትሰራ በጣም ጎበዝ ነች፣ ይሳካላታል። በጣም ጎበዝ ሴት አለች፣ ግን ስለ ሰው ብዙ ታወራለች፣ ሐሜት ታበዛለች፣ ጓደኞቿን ታማለች። በስራዋ ምንድነች? በጣም ጎበዝ። ባህሪስ፣ ካራክተርስ ችግር አለ፣ መስተካከል ያለበት ችግር አለ። እነዚህ ሰዎች ምሳሌዎች ናቸው እንጂ ያሉ አይደለም። ዩኒቨርሲቲ አስተማሪ ነው፣ በጣም ጎበዝ ነው፣ ጂኒየስ ነው፣ ሲያስረዳ በጣም ጎበዝ ነው፣ መጽሐፍ ሁሉ ጽፏል፣ በጣም አስደናቂ አስተማሪ ነው። ግን ቶሎ ነው የሚናደደው፣ በጣም ይናደዳል፣ በማያናደድ ነገር ይናደዳል፣ ይበሳጫል፣ ይጮሃል ተማሪዎቹ ላይ። ጎበዝን ነው፣ በጣም ጎበዝ ነው። ካራክተርስ የለም፣ ባህሪስ የለም። ይሄ በሥራችሁ በሕይወታችሁ በጣም በጣም አስፈላጊ። በሙያችሁ ምክንያት ይታገሷቸዋል ሰዎች። ጉዳያቸውን ከጨረሱ በኋላ ግን ሊያገኟችሁ አይፈልጉም። እስኪላችሁ በጣም ጥሩ ስለሆነ ይፈልጓችኋል። በሌላ ሰው ሊተኳችሁ የሚችሉበት ዕድል ሲያገኙ ግን ይተኳችሁ። ለምን? ባህሪ፣ ካራክተር ፋውንዴሽን ነው ይባላል። ለስኬትም ለሕይወትም ለሕይወት ጉዟችሁም ጥሩ ካራክተር ካላችሁ ረዥም መንገድ ትሄዳላችሁ፣ ከፍታውን ትወጣላችሁ። ያለበለዚያ ግን አይኬድም። በሙያ ብቻ አይኬድም። አብሯችሁ ለመስራት አይፈልጉም ሰዎች። የባህሪ ችግር ካለብን ከባድ ችግር አለብን ማለት ነው። ምን ይባላል? when character is lost everything is lost ይባላል። ሀብትን ልታጣው ትችላለህ፣ መልሰህ ታገኘዋለህ። ጤናም አጥተው መልሰህ ልታገኝ። ግን if you lose your character you lose everything ይባላል። you lose everything። ይህን ያህል ኢምፖርታንት ነው ማለት ነው። ስለዚህ ምን እናድርግ? ሁላችንም እኔም የማደርገውን ነው የምነግራቸው። አንደኛ ራሳችንን እንመልከት፣ ሰልፍ ኢቫሉዌሽን እንስራ። እንዴት ነኝ እኔ? ጸባዬ እንዴት ነው? ምንድን ነው ጸባዬ ላይ ያለ ችግር? ምንድን ነው መሻሻል ያለበት ነገር ምንድን ነው ብዬ ልጠይቅ። ራሴን ኢቫሉዌት ላድርግ፣ ሰልፍ ኢቫሉዌሽን ልስራ፣ ልመልከት፣ ራሴን ወደ ውስጥ ልመልከት። እንዴት ነው ከሰዎች ጋር ኮሚኒኬት እያደረግኩ ያለሁት? እንዴት ነው ማወራው? ነጭናጫ ነኝ ወይ? አስቸጋሪ ሰው ነኝ ወይ ብዬ ራሴን መመርመር አለብኝ። አንድ ይሄ ነው፣ ራሳችንን መመርመር አለብን። እናገኛቸዋለን። ራሳችንን ስንመረምር ይሄ ልክ አይደለም፣ ይሄ ልክ አይደለም፣ ይሄ ልክ አይደለም የሚባለውን ነገር ካራክተራችን ላይ እናገኘዋለን። ሁለተኛ
ላንናደድባቸው ቃል ገብተን ላንቀየማቸው ቃል ገብተን ጓደኞቻችንን እንጠይቃቸው። ምን ይመስልሻል? ከኔ ባህሪ የማትወጂው ነገር ምንድነው ብለሽ ጠይቂያት። ጓደኛህን ጠይቅ። መስተዋትህ ነው። ጓደኛ ማለት መስተዋት ነው። ወዳጅ ማለት መስተዋት ነው። መስተዋት ፊትን እንደሚያሳይ ጓደኛ ያሳይሃል። ላትቆጣው ቃል ገብተህለት ምን ባስተካከል ደስ ይልሃል? ከካራክተሬ ከባህሬ የማትወደው ወይም ጥሩ የማይመስልህ ነገር ምንድነው ብላችሁ ጠይቁት። ይነግሯቸዋል። ሶስተኛ፣ አንዳንድ ትችቶች ሲመጡ ሰዎች ሲተቿችሁ ዲስትራክቲቭ ክሪቲሲዝም አለ፣ ኮንስትራክቲቭ ክሪቲሲዝም አለ። ኮንስትራክቲቭ ክሪቲሲዝም ማለት የሚጠቅም ነው፣ የሚያንጸኝ ነው፣ በወስደው የሚረዳኝ ነው። ስለዚህ አንዳንድ ሰዎች ሲተቿችሁ አንተ እኮ እንዲህ ነህ ምናምን ሲሉ ዲስትራክቲቭን ተዉት፣ የሚጎዳውን ኔጌቲቭን። ግን የሚጠቅመውን ትችት ግን ውሰዱና ራሳችሁን ለማሻሻል ተጠቀሙበት። ስለዚህ ራሳችሁን ታያላችሁ፣ ጓደኞቻችሁን ጠይቃላችሁ፣ ክሪቲሲዝም ከሰዎች ትችቶችን ትወስዳላችሁ፣ ራሳችሁን ታሻሽላላችሁ፣ በጣም ታሻሽላላችሁ። እኔ አንድ ነገር ልንገራችሁ። አንድ ሰው 2-3 ዲግሪ ሊኖረው ይችላል። ዲግሪ ብቻውን አያስከብርም፣ በፍጹም ብቻውን አያስከብርም። አንድ ሰው ብዙ ንብረት ሊኖረው ይችላል፣ በጣም ባለ ሀብት ሊሆን ይችላል። ሀብት ብቻውን አያስከብርም። ሀብት ስላለ ሰዎች አያከብሩም። ዲግሪ ስላለ ሰዎች አያከብሩም። ካራክተር ካለህ ግን መልካም ባህሪ ካለህ ግን በህብረተሰብ ውስጥ የምትከበር፣ ሰዎች ከመቀመጫቸው የሚነሱልህ ሰው ትሆናለህ። ስለዚህ ሁላችንም ክብራትና ክብራን ራሳችን ላይ እንስራ።